ብዙ ጊዜ በሶሻል ሚዲያ በፊልም በተለያየ አይነት አጋጣሚ የምናያቸው ፊልሞች የምናየው ፍቅር፣ ትዳር፣ ስለ ትዳር በተለይ የሚነገረው ሁልጊዜ ፍቅር ላይ፣ ሁልጊዜ ደስታ ላይ፣ ሁልጊዜ ስለዚህ እውነተኛና አስተማማኝ ትዳር የሚገነባው ሲመቸን፣ ደስ ባለን ጊዜ ወይም ደግሞ በተመቸን ሰዓት፣ ሮማንቲክ በሆንበት ሰዓት ብቻ የምንዋደድበት ሴናሪዮ እንዳልሆነ ማወቅና መረዳት አለብን። ዛሬ በዚህ ቪዲዮ ማንም የማይነግራችሁን ትክክለኛና የአስተማማኝ ትዳር መራራ እውነቶችን እንነጋገራለን። The harsh reality of a secured marriage። ሰላም ጤና ይስጥልኝ። ዛሬ ሁላችንም የምንመኘውን ፍጹም ሰላማዊ ትዳር ወይም ደግሞ የፍቅር ግንኙነት ብዙ ሰዎች በግልጽ የማያወሩት ነገር ግን harsh reality እንዳለው መራራውን እውነትም እንዳለው እንድናውቀው እና እንድንረዳው በሚል ይህ ቪዲዮ ተዘጋጅቷል። ብዙ ጊዜ በሶሻል ሚዲያ በፊልም በተለያየ አይነት አጋጣሚ የምናያቸው ፊልሞች የምናየው ፍቅር፣ ትዳር፣ ስለ ትዳር በተለይ የሚነገረው ሁልጊዜ ፍቅር ላይ፣ ሁልጊዜ ደስታ ላይ፣ ሁልጊዜ በስሜት የተነቃቃ ወይም ስፓርክ ያለው ትዳር ወይም ሮማንቲክ ነገሩን አግዝፎ የመናገርና የማጉላት ነገር ይታያል። ነገር ግን እውነታው ምንድን ነው? አንድ ግንኙነት ጤናማና አስተማማኝ ነው ስንል፣ ዘላቂ የሆነ ነገር ያለው ትዳር ነው ስንል፣ ሁልጊዜ ሮማንቲክ ነገር ያለው ደስታ ያለው ፌሽታ ያለው ብቻ እንዳልሆነ እንድንረዳ ሌሎችም ጉዳዮች እንዳሉ ለማወቅና ለመረዳት የተዘጋጀ ነው ማለት ነው። ዛሬ እውነተኛና አስተማማኝ ትዳር ውስጥ የሚገጥሙ 6 መራራ እውነቶችን እንመለከታለን። መታወቅም ስላለበት በተለይ እነዚህ 6 ነጥቦች ካየን በኋላ ትዳራችሁን በተቻለ መጠን በፈተና ጊዜ ሀርሽ በሆነ ሰዓት ላይ በሰከነ መንገድ ችግሮችን እንድንፈታ ይረዳናል ማለት ነው። ወይም ያለንበት ትዳር ሴኪዩር እና አስተማማኝ መሆኑን የበለጠ ሊያጎሉልን የሚችሉ ጉዳዮች እንደሆኑ እንድትረዱ ነው። ብዙ ሰዎች እንግዲህ እንደዚህ ሰላማዊ የበዛበት ወይም ጸጥ ያለ አይነት ትዳር ውስጥ ሲሆኑ ሰለቸኝ፣ ፍቅሩ ቀነሰ ወይም ደግሞ እየተሰለቻችን ነው መሰለኝ አይነት ነገር ውስጥ ይገባሉ። እና ይህ ለመረዳት እነዚህ 6 እውነታ ያላቸው ግን መራራ የሆኑ እውነታዎችን እንመለከታለን ማለት ነው። እንግዲህ የመጀመሪያው ነጥብ ምንድን ነው? አስተማማኝና ጤናማ ትዳር አንዳንዴ አሰልቺ ሊመስል ይችላል። ምን ማለት ነው? ጤናማ ግንኙነት ልክ ቶክሲክ የሆነ ሪሌሽንሽፕ ውስጥ እንዳሉ ሰዎች በጣም ግንኙነታቸው ግጭት የበዛበት፣ ንዝረት የበዛበት ወይም ንዴት የተሞላበት ላይሆን ይችላል። መርዛማ ግንኙነት ውስጥ ያሉ ሰዎች ዛሬ ይወደኛል፣ ነገ ይጠላኛል፣ ዛሬ ይወደኝ ይሆን፣ ነገ ይጣላኝ ይሆን አይነት በከፍተኛ ፍርሃትና ናፍቆት ሊሆንም ይችላል። በእንደዚህ አይነት አዲስ ስሜት ውስጥ አሉ፣ በሚጦዝ አይነት ስሜት ውስጥ ናቸው እና ኮንሲስተንትሊ ያ ስሜት መናወጥ፣ ወደ ላይ ወደ ታች መውጣት ስላለ የጤነኛ ትዳር ተደርጎ ሊታይ ይችላል። ነገር ግን ምንድነው? ትክክለኛ ሰላም ባለበት ቤት ውስጥ ያ ፍርሃት ስሜት የለም። ያ የንዴት የቁጣ ስሜት፣ ያ እጅግ በጣም የተጋነነ የናፍቆት ስሜትም ላይኖር ይችላል እና ይህ ደበረኝ፣ በቀላሉ ሰለቸኝ የምንለው ነገር ላይ ሊመጣ ይችላል ማለት ነው። ማወቅ ያለብን ነገር ምንድነው? እውነተኛ ሰላምና ደህንነት ሴፍቲ ማለት ነው መጀመሪያ ላይ አሰልቺ ሊመስል ይችላል፣ ግን እሱ ትክክለኛ እውነታው ወይም ትክክለኛ ፍቅር እሱ ነው። በየቀን ተግባራችን ጊዜ ሮማንቲክ ጣራው ላይ ልንደርስ አንችልም። ሁል ጊዜ ደግሞ ግጭት ላይ ልንሆን አንችልም። there is a point አሰልቺ ብለን በአእምሯችን የምንሰይመው ነገር ግን እጅግ በጣም ኳየት የሆነ ሞመንትም እንዳለው መረዳትና ማወቅ አለብን ማለት ነው። ሁለተኛውና ማወቅ ያለብን ፖይንት ምንድነው? ፍቅር በየቀኑ የሚደረግ ምርጫ እንጂ ስሜት አለመሆኑ ነው። እንግዲህ በትዳር ውስጥ ስሜት ሁሌም አንድ አይነት ሊሆን አይችልም። እንግዲህ የትዳር አጋር ሊያበሳጨን ይችላል፣ ሊረብሸን ይችላል፣ ወይም ደግሞ እንዲሁ ዛሬው ባላዩ ብለን የምንመኝበት ጊዜ ሊኖር ይችላል እና እነዚህ ቀናቶች መምጣታቸው ደግሞ አይቀሪ ነው፣ ግዴታም ነው። ስለዚህ እውነተኛና አስተማማኝ ትዳር የሚገነባው ሲመቸን፣ ደስ ባለን ጊዜ ወይም ደግሞ በተመቸን ሰዓት፣ ሮማንቲክ በሆንበት ሰዓት ብቻ የምንዋደድበት ሴናሪዮ እንዳልሆነ ማወቅና መረዳት አለብን። እንዲያውም በምንጨቃጨቅበት ጊዜ፣ ሰላም ባልሆንበት ጊዜ መምረጥ መቻል፣ የትዳር አጋራችን መምረጥ። አዎ እሱ ሰው ነው ያገባሁት፣ እሷ ናት ያገባኋት፣ በትህትና ማውራት፣ ዲስሪስፔክት ባለመደራረግ፣ ጥሩ በማይመስሉ ጊዜያትም ምርጫ፣ ያን ሰው ምርጫዬ ነው ምርጫዬ ናት ብሎ ማለት ሁለተኛው ወሳኝ ፖይንት ነው ማለት ነው። ስለዚህ ዴይሊ ቾይስ ነው፣ ስሜት ብቻ አይደለም፣ መዋደድ ብቻ አይደለም ማለት ነው። ሶስተኛው ፖይንት ብዙ ሰዎች ጋር ሮንግሊ የሚታሰብ ሀሳብ ነው። ምንድነው እሱ? ሶልሜት የሚባል ነገር እንዳለ ያምናሉ ብዙ ሰዎች። ሶልሜት የሚባል ነገር በፍጹም የለም። አብረን ነው የምንሰራው ያንን የሶልሜታችንን። ፐርፌክትሊ እኔን በትክክል የሚረዳኝ ለእኔ የሆነ ሰው ሶልሜቴ ብለን የምንለው ሰው የለም። ምክንያቱም ማንም ሰው ለአንተ ወይም ለአንቺ ተስማምቶ የሚሰራ አይደለም። ምክንያቱም ጤናማ ትዳር ማለት ሁለት የተለያዩ
የተለያዩ አስተሳሰብ፣ ሁለት የተለያየ አስተዳደግ፣ ሁለት የተለያየ ፍላጎት ያላቸው ሰዎች መጥተው በትዕግስትና በመተማመን ኮምፕሮማይዝ እየተደራረጉ ራሳቸውን እርስ በርስ የሚቀርጹበት ሂደትና ውጤት ነው ማለት ነው ትዳር። ስለዚህ ይሄ ሶልሜቴ ነው፣ ይረዳኛል፣ ኮምፕሊትሊ ትረዳኛለች፣ በቃ ፐርፌክት ነው፣ ለእኔ ተብሎ የተመረጠ ለእኔ ተብሎ የተሰራ የሚባል የሶልሜት አካል ወይም ደግሞ ሶልሜት ብለን የምንለው ነገር የለም ማለት ነው። አራተኛው ነጥብ የትዳር አጋር ያንተን ወይም ደግሞ ያንቺን የልጅነት ቁስል ወይም ትራውማ ወይም የልጅነት ስብራት ልንለው እንችላለን ሊያክምልሽ ወይም ሊያክምልህ አልመጣም። ይህንን ማወቅ አለብን። ምክንያቱም ብዙ ሰዎች ትዳር ውስጥ የሚገቡት የልጅነት ፍርሃታቸውን በቤተሰብ ውስጥ ወይም ደግሞ በቀድሞ የፍቅረኛቸው ሊሆን ይችላል የደረሰባቸውን ቁስል አዲሱ አጋራቸው እንዲያክምላቸው የመጠበቅ ነገር አለ። የትዳር አጋራችን ምናልባት የሰላም ኢንቫይሮንመንት ሊፈጥር ይችላል ወይም ልትፈጥር ትችላለች እንጂ እንደ ቴራፒስት ሂል ሊያደርግልን ነገራችንን ሁሉ የትራውማችንን በሙሉ ተሸክሞ እነሱን ሊያድኑልን አይችሉም ማለት ነው። ራስን መጠገን ወይም ደግሞ ውስጣዊ ስብራታችንን ራሳችንን ማስተካከል፣ ራሳችን መጠገን የራሳችን የቤት ስራ ነው የሚሆነው ማለት ነው። ያልተፈቀደ ሸክም እንደማሸከም ነው የሚቆጠረው እና አራተኛው ነጥብ የራሳችን ትራውማ በራሳችን መንገድ ሂል ልናደርገው እንደሚገባ ይጠቁመናል ማለት ነው። አምስተኛው መራር እውነታ ምንድን ነው? በትዳር ውስጥ ያለው በግልጽ መነጋገር ሁልጊዜም ያማል። አዎ በግልጽ መነጋገር ሁልጊዜም ያማል። ጤናማ ትዳር ማለት ጭቅጭቅ የሌለበት ሰላማዊ ቤት ማለት አይደለም ሁልጊዜ። እንዲያውም ይልቁኑን አንዳንድ ከባድ የሆኑ ርዕሶች ሲነሱ ለምሳሌ ስለ ቤተሰብ ሊነሳ ይችላል፣ ስለ ገንዘብ ሊነሳ ይችላል፣ የአመለካከት ልዩነትም ሊሆን ይችላል። 50 ጊዜ በዛ ጉዳይ መነጋገር ካለብን ሳይጣሉና ሳይካሰሱ በተቻለ መጠን መወያየት መቻል ነው። ውስጣዊ ስሜት አውጥቶ መነጋገር፣ እንዲህ ነው የተሰማኝ፣ እንደዚህ ነው የምፈልገው ብሎ ማለት ወይም በተለየ መንገድ እንዲህ ስታደርግ እንደዚህ አይነት ስሜት ይሰማኛል ብሎ ስሜትን መናገር የሌላኛውን ሰው ኢጎ ሊደፈጥጥ ይችላል። ኦፍኮርስ ስሜትን የሚነካ ወይም ኢጓችንን የሚነካ ሊሆን ይችላል። ነገር ግን ይሄ ብቻ ነው ወይ መነጋገርና መነጋገር ብቻ። ነገር ግን በትዳር ውስጥ እነዚህን ከባድ የሚባሉ ኢሹዎችን ላለመነጋገር ላለመጨቃጨቅ ተብሎ የሚታለፉ በዝምታ የሚታለፉ ከሆነ ትዳር ውስጥ የማይድን ትልቅ በሽታ ወይም ደግሞ ለነገ የሚቆይ የተቀበረ ቦምብ እንደማስቀመጥ በየቀኑ አለመነጋገር ትዳርን ቀስ በቀስ ወይም ውስጥ ለውስጥ የሚያደማና ለበሽታ የሚያደርስ አይነት ነገር ነው የሚሆነው። ስድስተኛው ነጥብ አጋራችንን በፍጹም ልንቀይረው እንደማንችል ማወቅና መረዳት አለብን። ማንም ሰው ሙሉ በሙሉ አይቀየርም። ይሄንን ማመን አለብን። በትዳር አጋራችን ላይ በፍጹም ልንለውጣቸው የማንችላቸው 1 2 እንደም ሲል 3 ባህሪያት ሊኖሩ ይችላሉ፣ ድክመቶች ሊኖሩ ይችላሉ። ጤናማና አስተማማኝ ትዳር የምንለው እነዚህን ድክመቶች ወይም ባህሪያት አምኖ በመቀበልና ወደሚቀጥለው ጉዳይ በማለፍ ውስጥ የሚያልፍ ነው። ስለዚህ ሰውን ለመቀየር ከመልፋት ይልቅ ከዛ ማንነት ጋር እንዴት ኖሮ እንዴት ኮምፕሮማይዝ አድርጎ መኖር እንደሚቻል ማሰብና ማንሰላሰልም ያለበት ነው ማለት ነው። ምክንያቱም ሰዎች ፐርፌክት አይደለንም። እኔ ድክመት ሊኖርብኝ ይችላል፣ ባለቤቴ ድክመት ሊኖርበት ይችላል። ይህንን ኮምፕሮማይዝ ማድረግ አንዳንድ ባህሪዎችን ተቀብለን የምንኖርበት አንዳንድ ባህሪያትን እንዲያስተካክል ሰጀስት ማድረግ ያለበት ነው እንጂ ሰውን እኔ ቀይረዋለሁ አስተካክለዋለን ብለን የምንለው ነገር አይደለም ማለት ነው። ትዳር ውስጥም እውነተኛና አስተማማኝ ጤናማ የምንለው ትዳር ውስጥ እንደዚህ አይነት ነገሮች እንዳሉ እንድትረዱ ነው። እንግዲህ ለማጠቃለል ያህል እውነታው ይሄ ነው። አስተማማኝና ደህንነቱ የተጠበቀ ትዳር ሁልጊዜ የደስታ ስብስብ ብቻ አይደለም። እንዲያውም በየቀኑ የምንከፍላቸው ተጋድሎች፣ መስዋዕትነት ወይም ደግሞ ብልህነትም ልንለው እንችላለን። እነዚህ አይነት ነገሮችም አሉት። እናንተ ከነዚህ ነጥቦች የትኞቹን ይበልጥ ትክክል ናቸው ብላችሁ አሰባችሁ? ኮመንት ላይ ያሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁንና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ። አመሰግናለሁ። ጠንካራ ቤተሰብ ጠንካራ ሀገርን ይገነባል።